አንተንም የጠራው ፍፄንም አስቸግሬ ይዞክ እንዲመጣ ያደረግኩት ቴዲንም ጠርቼዋለሁ። እንዳይደብርህ እንድትናደድ አልፈልግም። እሱን ልጅ መተው ነው የከበደሽ አንቺ? እኔ መተው አለመተው አይደለም፣ ግን እናንተ ሁለታችሁ መፍታት አለባችሁ በይቅርታ። እኔ ልጁ ጥጋበኛ እኮ ነው። ተው የፈለገውን ይሁን። እኔ ስለ ልጁ አይመለከተኝም። እኔ ሲጀመር ልጁንም በቃ አንድ ቀን ለችግር የደረሰልኝ በጣም እኮ ነው አንድነቴን የተፈታተኑ አይደል እኮ በቃ ተው። መተው አታውቅም እንዴ? ትችውስ ከዛ አናትሽ ላይ እስኪወጣ ነው እንዴ? ተው የፈለገውን ያድርግ እንዴ። እየመጣ እኮ ውጣ የሚለኝ እኮ እሱ ነው ከዚህ ቤት አይደል እንዴ? ነው ዝም ብለው እኮ አሁን እኛ ቦታ ስለሰጠ ነው እኮ ነው ይሄ ቦታ። ኧረ ዝም በል አንተ እንዳትወራኝ በቃ። አይመለከትም። እኔ ትክክለኛ ነገሩን ነው የወሰንኩት በቃ። እንዴ አንተ ሌላ ነገር መስፈሪ ምናምን ከሆነ እኔ እዚህ እኖራለሁ። ምን ማለት ነው? ትንበጫበጭ ምናምን ከሆነ እኔ ያለው እዚህ። ከልጁ ጋር ማትፈታ ከሆነ እኔ ቤቱን ልለቅ ነው። የት ነው የምትለቂው? አሁን ከልጁ ጋር እና ከአንቺ ጋር ምንም የሚያገናኘው ነገር የለም። በጣም የሚያገናኘው ነገር አለ። እንደዛ አትበል። አንተ ባደረግከው ነገር እኔን ነው ችግር ውስጥ እየከተትከኝ ያለኸው። ማሰብ አለብህ። ምክንያቱም ምጣለው ከኔ ጋር ነው እኮ ችግሩ አይደል? እንዴት ነው ከአንቺ ጋር የሚል? አንተን ማሸነፍ ካልቻለ እኔን ግን ይችላል። ገባህ አይደለ? በር ከከፈትሽ ነው የሚችለው። በር ከከፈትሽ አትበል ብሩኬ፣ በእናትህ እንዴ! ሴት ልጅ እኮ ነኝ። ነገ ምን እንደሚገጥመኝ አላውቅም። አልፈልግም። እሺ ተይው፣ ምን እንደሚያመጣ ነው ያዋለው። ከልጁ ጋር ይቅርታ መጠየቁ ይፈቅዳል ነው? ከባድ ነው ይሄን። እኔ ችግር የለብኝም። ልጁ ጥጋበኛ ነው። እናንተ ጀመር አሁን ለእሱ ራሱ አልነገርኩትም። እሱ እንዳለ እኮ ፈልግሃለሁ ብቻ ነው ያልኩት። አንተ ደግሞ ተረጋግተህ የማትጠብቀው ከሆነ ጭራሽ ሌላ ችግር ሊፈጠር ይችላል። ስለዚህ ችግር እንዲፈጠር አታድርግ ብሩኬ፣ በእናትህ ለእኔ ስትል እንዴ! ምን ሆነክ ነው? እኔ ይሄን ቤት በጣም ነው ይሄን ቤት እንድለቀው እኔ አንተን ማስናቀር ይሄን ቤት ለቅቄ እንድወጣ የማትፈልግ ከሆነ ይሄንን አታድርግ። እኔ እዚህ ቤት ውስጥ ብዙ ነገር አሳልፌያለሁ። በጣም ነው የምወደው። ይሄን ቤት መልቀቅ አልፈልግም። እኔ ምንድን ነው ከኔ ፈልግ እንጂ በይቅርታ እንድትፈቱት በቃ